ሰላም ሰላም እንደምን አላችሁ? ይህ ጠሽ ቲቪ ነው። ሳምንታዊው ሳክስላክ ፕሮግራማችን እነሆ ተጀምሯል። መከራ ሳይመክራት እየመከረች የነበረችው ኢትዮጵያ ጦርነቱን አፋፋመች። አንድ ሐሙስ የቀራቸው ሽማግሌዎች አንድ ሐሙስ ያልኖሩትን ወጣቶች ሰብስበው ጦርነቱን አፋፍመውታል። ለጥቂት ሰዎች ደስታና ስኬት ሲባል መኖር ገና ያልጀመሩ ወጣቶች እንደ ቅጠል ይረግፋሉ። እስከዛሬ ከመጣንባቸው ስህተቶች መማር ባለመቻላችን ምክንያት ለጽድቅ ይመስል ጦርነትን እንደጋግመዋለን። ሰምተን የማናውቃቸውን ቦታዎች ስማቸውን ከማወቅ በዘለለ ምንም ጥቅም ያልሰጠን ጦርነት ሎተሪ ይመስል እየቆረጥነው እንገኛለን። በእርግጥ ወታደሮቹ ያልቃሉ፣ አዋጊዎቹ ይታረቃሉ፣ ይሸላለማሉ። መጨረሻው ይህ ነው። እንዴት እንደሰለቸን ቢያውቁ። ስማ አንተ በኑሮ ግንባር አላልቅ ያለውን ህዝብ በቀበጦነት ሊጨርስ ነው። ኦኬ ወደ ዜናው እሺ ረስቼ ይቅርታ። መንግስት ቢምቢዎችን ለማጥፋት ፊሊቲ ማምረት ሊጀምር ነው ተባለ። ታፍኖ የቆየን ቤት ስንከፍተው አቧራ ብቻ ሳይሆን ቢምቢዎችም ይገባሉ ያለው መንግስት ቢምቢዎችን ለማጥፋት ፊሊቲ ወደ ማምረት በቅርቡ እንደሚሸጋገር ገልጿል። ይህም ሀገሪቷ ምን ያህል የኢንዱስትሪ ሽግግር እያደረገች እንዳለ ማሳያ ነው ሲል አክሏል። የመንግስት የኢኮኖሚ አማካሪ ዶክተር ቀውሱ ዘግሽበት ስለ ሁኔታው የሚከተለውን አስተያየት ሰጥተውናል። የታፈነን ነገር ስንከፍት አቧራ ብቻ ሳይሆን ቢምቢዎች ይገባል። ቢምቢ ደግሞ በባህሪው መጨው ይወዳል። የቢምቢ ልዩ መገለጫው መጨው ነው። የሚገርም እነሱን ለመግደል የምናደርገው ጥረት ራሱ ጭብጨባ ነው ይመስላቸው። ቢምቢዎችን የማጥፋት ኃላፊነት ደግሞ የመንግስት ነው። ስለዚህ በቅርብ ቀን ፊሊቲ ወደ ማምረት ይሸጋገራል ማለት ነው። ማለትም የተለያዩ ግብሮችን ወደ ህዝቡ ይረጫል። ቢምቢዎችን የግድ መግደል ስላለበት ማለት ነው። ስለዚህ ቢምቢዎችን እናሰናብታለን። መንግስታችን ዲሞክራሲን ያበረታታል። ቢምቢ መጮህ መብቷን፣ ግን መንግስትም ፊሊቲ የማምረት መብት እንዳለው መታወቅ መቻል አለበት። ይሄ መረሳት የለበትም። ፖለቲካ ደግሞ እንደምናውቀው ሰጥቶ መቀበል ነው። ትሰጣለህ፣ ትቀበላለህ። አገኘህ? ስለዚህ ቢምቢ መጮህ መብቷ ነው። መንግስትም ደግሞ ማለት ፊሊቲ የማምረት እናንተ ትጮሃላችሁ፣ መንግስት ደግሞ ማጥፊያውን ፊሊቲ ማምረት ይችላል ማለት ነው። እንደዛ ነው። መጽሐፍ ተሽጠው ለሀገር ልማት ያዋሉት መሪ ተብለው የተሞካሹት ባለስልጣን ህዝብ መሸጥ ጀመሩ። ባለስልጣኑ የራሳቸውን የአእምሮ ውጤት በመሸጥ ልማቱን ደግፈዋል። የመቀነስ መንገድ፣ የመቀነስ ትውልድና የመቀነስ መንግስት የተሰኙ ተከታታይ መጽሐፍት ለንባብ ያበቁ ሲሆን በሀገሪቱም ተጨባጭ ውጤት ተገኝቷል። የሰላም መቀነስ እንዲሁም መጥፋት፣ የኑሮ አለመረጋጋት በአንድም ይሁን በሌላ መንገድ ትውልድን መቀነስ፣ በተጨማሪም የመቀነስ መንግስት የሚለውን ለመተግበር መንግስት ራሱን በራሱ አክስሟል። በዚህ ምክንያት ህዝብ ለተለያዩ ፖሊሲዎች የመሸጥ ተግባሩ ከሚታሰቡ በላይ ጭማሪ አሳይቷል ተብሏል። በሰባተኛው ጨ ሀገር ተላጨ። የህዝብ እንባ ጠባቂ ተቋም ኃይል ማመንጨት ሊጀምር ነው። ይበል የሚያሰኝ መላ ዘይዷል።
የህዝብ እንባ ጠባቂ ተቋም ኃይል ማመንጨት ሊጀምር ነው። ከመላው ሀገሪቱ የተጠራቀሙት እንባዎችን በክብር በማስቀመጥ የሚታወቀው ተቋሙ እንባዎችን ወደ ኃይል ማመንጫነት ለመቀየር ዝግጅቱን መጨረሱ ታውቋል። በዚህ 8 ዓመት ውስጥ ብቻ የእንባ ክምችቱ ከቀድሞ ጊዜያቶች ከፍ ያለ በመሆኑና ከሚገባው በላይ በመጠራቀሙ ኃይል ወደ ማመንጨት እንደሚገባ ታውቋል። አሁን ባለው ነባራዊ ሁኔታ እንባዎች ያለም ማቋረጥ እየፈሰሱ በመሆናቸውና ያለምንም ጥቅም መባከን ስለሌለባቸው ኃይል እንዲያመነጩ ይደረጋል ተብሏል። ከሪፖርቱ ለማየት እንደተሞከረው እንባዎች በዚሁ የሚቀጥሉ ከሆነ ሰው ሰራሽ የብሶት ሐይቆች ሊበራከቱ እንደሚችሉና መንግስት የሐይቅ ዳር ልማት ፕሮጀክቶችን እንደሚሰራባቸው ይጠበቃል ሲል ሪፖርተራችን አልቅስ ደንዝዘህ ዘግቧል። የኢትዮጵያ ቆዳ በዓለም አቀፍ ደረጃ ተፈላጊ ነው ተባለ። ለዘመናት ታፍራና ተከብራ የኖረችው ሀገራችን ኢትዮጵያ አሁን ላይ ከባድ ቀውስ ውስጥ መግባቷ ተነግሯል። በዚህም ምክንያት በዓለም አቀፍ ደረጃ ቆዳዋ ተፈላጊ የሆነ በመምጣቱ መንግስት ከአይኤምኤፍ ጋር በመተባበር ቆዳዋን መክፈፍ የጀመረ ሲሆን ህዝቡም ይህን ተመልክቶ የታሰበው እንዲሳካ በድንዛዜ አስፈላጊውን ትብብር እንዲያደርግ ተጠይቋል። በተለይም የህዝቡ መቅኔ የጣፈጠው መንግስት ቆዳን በመክፈፍ ይረካል ተብሎ ባይጠበቅም በቀጣይ የሚጥለው ግብር በጉጉት እየተጠበቀ ይገኛል። ህዝቡም ራሱን ለዚህ እንዲያዘጋጅ ሲል መንግስት ጠይቋል። ይበለን፣ ሲያንሰን ነው።